ስቶሪ ታይም ሰው ትልቅ ባለሀብት የመንግስት ሆስፒታል ይመጣሉ ለመታከም። ስማቸው ትልቅ ነው፣ ቢግ ኔም እና ዌልቲ፣ በቃ ኢትዮጵያ ውስጥ አሉ የሚባል ባለሀብት ናቸው። ያው ስማቸውን አልጠቅሰውም እና እንዲታከሙ እኛ መንግስት ሆስፒታል ይመጣሉ። ለምንድነው የመንግስት ሆስፒታል የሚመጡት? ከመንግስት ጋር ፍክቻ ውስጥ ይገቡና ብቻ ይጣሉና እንዲታሰሩ ይደረጋል ማለት ነው። ታሳሪ ደግሞ ከሆናችሁ ማንም ሆኖ ምንም ያህል ብር ይኖራችሁ የመንግስት ሆስፒታል ነው የምትታከሙት። ታሳሪው ላ የመንግስት ሆስፒታል ነው የሚታከሙ። ስለዚህ እሳቸውም ይሄ ዕጣ ፈንታ ይደርሳቸውና የመንግስት ሆስፒታል ይመጣሉ ማለት ነው። አልጋ ይዘው እንዲታከሙ ይደረጋል። ግን አልጋ ከመያዛቸው 2 ቀን በፊት ሰው ይልካሉ ማለት ነው። ማን ነው የሚላከው? ክላሱን የሚያጸዳ ሰው ይላካል። ከዛ ያ ክፍል ቪአይፒ ሩም ነው የሚመስለው። ስንገባ ጊዜ ፍራሹ ተቀየረ፣ አልጋው ተቀየረ፣ ማጋረጃው ተቀየረለት፣ ቲቪ ገባለት። ሽታው ራሱ በቃ የሆነ የመንግስት ሆስፒታል ሄዳችሁ የምታውቁ ከሆነ የመንግስት ሆስፒታል የራሱ የሆነ ዲስቲንክት የሆነ አሮማ አለ። ዩናሚን ላይክ አለች፣ ስሜል አለ። ብቻ እሱ ስሜል ራሱ የለም። ልክ ከእሳቸው ሩም ስትወጡ አለ ስሜሉ ይመጣል። እሳቸው ክፍል ግን ስትገቡ የለም እና ጸጥ ተደርጎ ሩሙ ቪአይፒ የግል ተቋም ነው የሚመስል የነበረው ማለት ነው። ማይንድ ይሄ ክፍል ለመደበኛ ታካሚዎች የምንጠቀምበት ተመሳሳይ ክፍል ነው። የተለወጠው ብቸኛው ነገር አንድ ኢምፖርታንት የሆነ ሰው እንዲጠቀምበት መገደዱ ነው ያንን ክፍል። ለዚህ ነው ባለስልጣን በኢትዮጵያ የመንግስት ተቋም ውስጥ መስተናገድ አለባቸው የምለው። they should not escape the system that they neglected period point back period። የዘረጉትን ስርዓት ራሳቸው ሊጠቀሙበት ይገባል። ሁሌ እየሸሹ ከሆነ ግን ፊክስ አይደረግም ይሄ ጉዳይ። ገባቸው? አስገዳጅነት ያለው ጉዳይ ግን ከሆነ እንደዚህ እንደ ሩሉ አፕግሬድድ ነው የሚሆነው ፎር ሹር። እና ያ ባለሀብት ደግሞ ታክመው ተሽሏቸው ነው የወጡት። ስለዚህ ይሄ የሚያሳየው ምንድነው? we are able and capable ቤተር ኬር የመስጠት ችሎታ አለን ማለት ነው። አንድን ደረጃውን የጠበቀ ሕክምና የመስጠት ችሎታ አለን፣ መስጠትም እንችላለን። ሲስተሙ ነው ያዘን።